በከፍተኛ ቅናሽ እየተሸጡ የሚገኙ የንግድ ሱቅ መረጃዎችን እነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። የነገው ተስፋችን ዛሬ የታየበት የውበት መድረኩ እየታለበ አያት ሪል ስቴት ትልቅ የንግድ ሞልና የመኖሪያ መንደር እየሰራው የሚገኘው አያት ሪል ስቴት አሁን ላይ ሱቆችን በሲኤምሲ በመሪ በአያትና በካሳንቺስ እየሸጠ ይገኛል። ስፔሻሊ በሲኤምሲ ሳይታችን ማለት ነው ከ10,000 በላይ አባወራዎችን የሚይዘው የመኖሪያ መንደር የንግድ ሱቆች እየሸጠን እንገኛለን። እዚህ ሱቆች አሁን ላይ ከ20 ካሬ ጀምሮ እስከ 400 ካሬ ድረስ እየተሸጡ ሲሆን ሱቆቹ በጣም ከፍተኛ ቅናሽ የተደረገባቸው ነው። ለምሳሌ ሶስተኛ ፍሎር ላይ በካሬ 121,364 ብር ስንሸጥ ሁለተኛ ፍሎር ላይ በካሬ 24,324 ብር ሲሆን አንደኛ ፍሎር ላይ ደግሞ በካሬ 130,245 ብር እየተሸጠ ይገኛል። ግራውንድ ላይ ደግሞ ሰፋ ያሉ ካሬዎችን ለምሳሌ ለሱፐር ማርኬት ሊሆን ይችላል፣ ለክሊኒክ፣ ለፋርማሲ፣ ለሴቶችና ለወንዶች የውበት ሳሎን፣ ለትሬኒንግ ሴንተር፣ ለኦፊስ፣ ለተለያዩ ቢሮዎች የሚሆኑ የንግድ ቦታዎችን በካሬ በ136,165 ብር እየሸጠን እንገኛለን። ታዲያ ውድ ደንበኞቻችን እነዚህን ሱቆች አሁን ላይ ማለት ነው በስፋት እየተሸጡ የሚገኙ ናቸው። በ25% ቅድመ ክፍያ የራሳችሁ ማድረግ ትችላላችሁ። ከዛ ከፍ አድርጋችሁ ለምትከፍሉ ደንበኞቻችን የተለያዩ ፓኬጆችን ይዘን መጥተናል። ለምሳሌ 35% ለሚከፍል ደንበኛ የ7% ልዩ ቅናሽ ያገኛል። እንዲሁም ደግሞ 55% ለሚከፍል ደንበኛ የ11% ልዩ ቅናሽ ያገኛል። ከዛ ከፍ አድርጋችሁ ለምሳሌ ሙሉ ብትከፍሉ ደግሞ የ20% ልዩ ቅናሽ ታገኛላችሁ ማለት ነው። ለምሳሌ 20 ካሬ ሶስተኛ ፍሎር ላይ በካሬ 121,364 ብር ነው። ያ ማለት ጠቅላላ ዋጋው 2.4 ሚሊዮን ብር ይሆናል ማለት ነው። ሙሉን ብትከፍሉ ግን የ20% ዲስካውንት ተጠቃሚ ስለምትሆኑ 2 ሚሊዮን ብር ይመጣል ማለት ነው። ስለዚህ ውድ ደንበኞቻችን እነዚህን ሱቆች በ25% ቅድመ ክፍያ ወይም በ20% ልዩ ቅናሽ በ6 ወር ወይም በ1 አመት የምትረከቡትን ሱቅ አሁን ላይ መግዛት ትችላላችሁ። ሱቆቹ ገዥና ሸጭን የሚያገናኙ ናቸው። ምክንያቱም አጠገቡ ግዙፍ የሆነና ትልቅ የመኖሪያ መንደር እየተሰራ ነው ያለው። ወደ 10,000 አባወራ የሚይዝ ነው። ከልጁ ጋር ከሚስቱ ጋር ሲሆን አስቡት ወደ 40,000 50,000 ህዝብ እዚሁ አለ ማለት ነው። ከዛ ውጪ ሰፈሩ በጣም በርካታና ሰፊ በጣም በርካታና ብዙ ሰዎችን የያዘ ነው። ለምሳሌ ወሰን፣ ኮተቤ፣ ካራይ፣ ካባዶ፣ ሲኤምሲ የተባበሩት እነዚህን ሰፈሮች አንድ ላይ ያተተ የንግድ ሞል ነው። ሞሉ በጣም ትልቅና ሰፊ ነው። ስለዚህ እዚህ ሞል ላይ ሱቅ ብትገዙ በጣም ነው የሚያዋጣችሁ። ዋጋውም ሆነ አከፋፈሉን እንዲሁም ዲቴል መረጃ ማወቅ ለምትፈልጉ ደንበኞቻችን ከስር በሚያልፍላችሁ ስልክ ቁጥር መደወል ትችላላችሁ። ከዛ ውጪ አያት ሪል ስቴት አሁን ላይ ቤቶችን ማለት ነው እዚሁ ሲኤምሲ ሳይት ከባለ 2 መኝታ 75 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ ድረስ እየተሸጠ ይገኛል። ቤቶችም እንደዚሁ በጣም ቅናሽ ተደርጎባቸዋል። ለምሳሌ ቅድመ ክፍያ ስትከፍሉ የ5% ዲስካውንት ታገኛላችሁ። ከዛ ከፍ አድርጋችሁ ሙሉን ብትከፍሉ ግን የ25% ልዩ ቅናሽ የምታገኙበት ሁኔታ ነው ያለው። አሁን ላይ ቤቶች በጣም በስፋትና በሰፊው እየተሸጡ ነው ያሉት። እነዚህን ቤቶች ከባለ 2 መኝታ 75 ካሬ ጀምሮ መግዛት ለምትፈልጉ ደንበኞቻችን ከስር ባለው ስልክ ቁጥር ብትደውሉልን ሙሉ መረጃ እናጋራችኋለን። ከዛ ውጪ ሱቆችን በመሪ በአያትና በካሳንቺስ መግዛት ለምትፈልጉን ብትደውሉልን ሙሉ መረጃ እናጋራችኋለን ማለት ነው። እስከዚህ ሰዓት ድረስ አክብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ የተለያየ የቤትም ሆነ የሱቅ መረጃ እንዲደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ። አመሰግናለሁ።